ኩቻ ነኝ ዋዋነ ማንንም አልሰማም እበለዋለሁ ሃያ እበለዋለሁ ነው ምን ስለሆንኩ ማንንም አሰማው አራ ሰማለሁ እኔ ተርፌያለሁ ቢኒያም ሽብሬ እግዚአብሔር ይሁን ወይኔ Viewers, apologize. I'm continue. Aduh, bobo. Wajib pak video dah tu. Aduh, bobo. ሰማኝ አዲስ አበባ ለኦሮሞ አስረክበን ስልጣናችን እናራዝም የሚለው የናበይና ሽመልስ ሴራ የከሸፈው በአማራው ተቃውሞ ነው። አሁንም ሌላ መርዝ እየረጩ ነው። እቅዳቸው ግልጽ ነው። የኦሮሞን ሕዝብ ፊንፊኔያችሁን ተነጠቃችሁ ብለው በማነሳሳት አማራን ደግሞ እርስ በርስ በማባላት 4 ኪሎን እድሜ ልካቸው ሊቆዩበት ይፈልጋሉ። የአማራ የብልጽግና አመራርና የአማራ ፋኖ እርስ በርስ ሲገዳደሉ እነሱ በወንበራቸው ላይ ይደላደላሉ። አማራ ወይ በሞት ይስማኝ ሟቹ አንተ ነህ። ገዳዩ ወንድምህ ምኑን ነው የምትበቀለው? የጠላት ደም የታለና ነው የራስን ወንድም ደም የምታፈሰው? ያለፈው ጥፋት ይብቃ። አሁን አማራጭ የሌለው ብቸኛው መንገድ መናበብ ነው። በአማራ የብልጽግና አመራርና በፋኖ መካከል መናበብ ከተፈጠረ ነገ የምንቆዝምባት ሀገር አትኖርም። መናበብ የመዳኛችን ብቸኛው ስልት ነው። መናበብ ክደት ሳይሆን ህልውናን የማስከበር ጥበብ ነው። ጥያቄ ለእናንተ ነው። አማራ የሚጠፋው በናብይ ሴራ ነው ወይስ በራሳችን መናበብ ማጣት? መልሳችሁን ኮሜንት ላይ አስቀምጡ። ይህ ቪዲዮ ለሁሉም አማራ እንዲደርስ ሸር አድርጉት። Aduh, bobo. Wajib pak video dah tu. Aduh, bobo. አኒያ ኩቻ ነኝ ዋዋነ ማንንም አልሰማም እበለዋለሁ ሃያ እበለዋለሁ ነው ምን ስለሆንኩ ማንንም አሰማው አራ ሰማለሁ እኔ ተርፌያለሁ ቢኒያም ሽብሬ እግዚአብሔር ይሁን